ታዲያ ለምንድን ነው የምትሽከረመው? አልሽከረም 82 reacts ሰላም እንዴት አላችሁ? ውድ የዩቲዩብ ተከታታዮች ደህና ነኝ እግዚአብሔር ይመስገን። እንዴት አላችሁ እናንተ? ክርስቶስ ለመድኃኔዓለም። ዛሬ ደግሞ እንግዲህ ለየት ባሉ ቪዲዮዎች ከተፍ ብያለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እና ኮፕሊክ ሼር ማድረግ ይጠበቅባችኋል። ምክንያቱም ዛሬ ደግሞ አሪፍ ቪዲዮዎችን ይዤ ከተፍ ብያለሁ። ከእናንተ ላይክ፣ ሰብስክራይብ ከዛ ኮፕሊክ ሼር ኮፕሊንክ ለምን ላይክ እና ሼር ሲደረግ አይ ቲንክ ወደ ይሄዳል ሌላ ሰዎች ጋር መድረስ ስለሚችል ነው። ከዛ ወደ ቪዲዮ እንቀጥላለን ማለት ነው። ላይክ ሰብስክራይብ ግን ፕሊስ አድርጉ። ምንም በቃ ምንም እንትን እያለኝ አይደለም። ላይክ የሰራሁት እና እዛ ጋር ማገኘው ምንም ነው ምንም አማርኛ ሲጠፋብህ ታዲያ ለምንድን ነው የምትሽከረመው? አልሽከረከምኩም ዲሳስ አልሽከረከምኩም 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 አልተሽከረመምኩም ሌል ነው አልሽከረከምኩም አልተሽከረመምኩም ሌል ነው አልሽከረከምኩም። እስኪ ሼር ላድርጋችሁ ለእናንተ እዩትና ፍረዱ። ተረሳት መጃረች ነው መሄድ ይፈልጋል እኮ ግን የት ልሂድ? ሁሉም ሰው መሄድ ይፈልጋል ግን የት እንሂድ? ሌባ አትበለኝ። ይኸው እንደ ሻማ ቀልጫለሁ እንደ ቅቤም ተንኛለሁ። ታዲያ የት ነው የምሄደው? አንዳንድ ሰዎች የውስጣቸውን ስሜት አትቀስቅሱት የሚስሪስ ሰው ኖርማል ሆኖ የምታዩት ሰው ልክ ነው አይደል? ሲሪየስሊ የምሬን ነው። ለምን ሁሉም ሰው የራሱ የሆነ እንትን አለ። በቃ ውስጡ የሆነ ቁስል አለ። ያን ቁስል አትቀስቅሱበት። ዝም ብሎ በተቀመጠበት ኤኒዌይ ስላልደረሰባችሁ ሁላችንም አለ አሉን ነው ኦኬ በላቸው አካውንቴ ሞታለች በላቸው። ኮፕሊንክ አድርጉለት። ትንሹ የት እንዳገኘው ታውቃላችሁ? ጎዳና ላይ ማታም ቤት አላደረም። አረ ኮፕሊንክ አድርጉለት በእናታችሁ። ይሄ ቪዲዮ ስንት ላይ ካለው አይፎን 13 ተገዛልኝ። ፋሚሊዎች ኮፕሊንክ አድርጉ። እወዳችኋለሁ። በጣም ነው የምወዳችሁ። በጣም ነው የምወዳችሁ። ኧረ ይፈልፈል አንዱ አረ ይፈልፈል አንዱ እግዚአብሔርን በጣም መቼ ግን ለሁሉም አዳርሱልኝ። እወዳችኋለሁ። አይፈርሳልኝ። አሁን እኮ ከካሜራ ጀርባ ሊቀበለኝ ነው። ኦኬ ላይክ ሰብስክራይብ ያደረጋችሁ ጋይስ ዝም ብሎ መውጣት ያስቀጣል። ቤት ክራይ ደርሷል። ምንድነው በየወሩ አንዳንድ ሺህ ብር የሚጨምሩት? ጋሽ ምን ሆኖ ነው? ቆይ ስሙ ቆይ ከቤት ውስጥ ይወጣል የተባለ ማዕድን አለ እንዴ? ቼክ አድርገው እስኪ ሊኖር ይችላል። ምን አድርግ ነው የሚሉኝ? ቆይ እኔ እኮ ግራ ገባኝ እኮ ጋሽ። ለምን አይረጋጉ? ማሽን ቢሆን እኮ ቆርጦ በዛ ላይ ስገባ የነበረው ቀለም አልተቀየረም። 1200 ብር ነበር እስከ 8000 ብር ሄዱ በ8 ጂሳስ በዛ ላይ ሽንት ቤት እንኳን የለውም። ጫካ ሄጄ ነው ማረው ቧንቧ ነው የምናውቀው። ምን ተደርጎ ነው ቆይ እዚህ ላይ በየሰከንዱ ክራይ የሚጨምሩት? ቆይ ጋሼ ምንድነው እኛ እናሳዝኖትም እንደ ከየት እናመጣለን? ቆይ ደሞዛችን ከሆነ 3000 ብር ላይ ስታክ አድርጓል ጋሼ። እና ምንድነው ቆይ እንደዚህ የሚሉት? ምን እዘኑልን እንጂ ትከፍላለህ ወይስ ትወጣለህ? ምንድነው የምወጣው? እሺ ይሄ ሁሉ ቃየት አድርጌ ነው እሺ የምወጣው። የምን አባቃ ነው? 2 ፍሬ ፍራሽ ነው ያለ። የሰው ኑሮ የናቁ ኖርሶ ባለፈው ማታ ላይ ና ቡና ጠጣ ብሎኝ እኮ የሚኖሩትን ኑሮ እኮ አይቻለሁ። እርሶ ሲነሱ ካልሲ ተነስቶ አይደል እንደ ቆሞ አንድ ካልሲ 3 ወር አይደል እንደ ካልሲውን እኮ ምድር ላይ ወንድም የለኝም ብቻዬን የተፈጠርኩት እኮ ያስባሉት። ካልሲ እንኳን ጥቁር ሶኔ ታዘበን ጭራሽ ስድብ ጀመርክ እንዴ? ናውጣለሁ የነው ሞጣው ደሞ ልክ አሳዙኝ ልንገሩ 3 አመት አንድ ቤት ውስጥ መቀመጥ ይችላልው ጋር ማማ ኦኬ በአዲስ ወግ ነው 3 አመት ከአንድ ቤት ውስጥ መቀመጥ ይችላል። በጣም ያሳብዱኝ ነው ቤቴ እንኳን ግራ እስክጋባ ነው ያሳብዱኝ። ኦኬ ኔክስት ቪዲዮ አለን ጋይስ ላይክ ሰብስክራይብ እያደረጋችሁ አው ጂሰስ ላደነ ይዲጌ ጀለስ ምንድነው? የሆነ ሾፍ እያደረገች ነው እሱኛው አማርኛ ይችላል። አረ
ጂሰስ አይናገርም። ስልክ ሾው ማነው? አንተ ነህ ሰርከው? እናምጣ አንተ ነህ ሰርከው? ጂሰስ አማርኛ ሳትችሉ ሲቀሩ የሱዚ ማርከታ ሮባ ተካይቶ ዲኬ ማን ነው ሰሮና? እኔ አውሹ አንተ ነህ ሰርከው? ጂዘቤ ሹ አንተ ነህ ሰርከው? አዎ እናምጣ አንተ ታላቅ ጣለህ ገባ ላደነ ዲኬ የአማርኛ እጥረት ብዙ ዋጋ ያስከፍላል ጋይስ። ለቤተ ክርስቲያን ሴት ስታፈቅር ኦኬ ደግሞ እንደዚህ አመጡ። ኧረ ሼም ነው። እሺ ነው። እንዴት ነሽ? ሰላም ነው? ሁሉ ሰላም። እንደው አንድ ነገር ላማክርሽ ያሰብኩና እንደው ወድጄሻለሁና እንደው አንድ ነገር ብትይኝ በሱ ዙሪያ። ያ አዎ መወደድ ጸጋ ነው፣ መልካም ነገር ሰዎች ሲዋደዱ። ግን እንትን እሱን ሳይሆን ይሄ ማለት ፍቅር ይዞኛል ካንቺና አፍቅሬሻለሁ ለማለት ፈልጌ ነው። እንኳን ያፈቀርከኝ እግዚአብሔር የተመሰገነ። እግዚአብሔር በሰዎች መካከል ያስቀመጠው ትልቁ ስጦታ መዋደድ መፋቀር ነው። በረከቱ ነው። ልክ ነሽ። ግን ማለት መልሴን መቼ ልጠብቅ? መልስማ እኔ ከኔ አይደለም ከእግዚአብሔር ነው። ጸልይ ተንበርክከህ እንድጸልይ ጸልይ አንዴ ሄሎ አቤት ፋዘር አረፈ እግዚአብሔር ይመስገን ሁሉም ለበጎ ነው እንኳን አረፉ ፋዘር አረፉ ለበጎ ላሽ ልጅ ለበጎ ነው አለ እንዴ ኦኬ ላይክ ሰብስክራይብ ያደርጋችሁ ጋይስ እኔ በጣም እያሳቀኝ ነው ቪዲዮ ኦኬ ሶሪ ብራዝ ያማል እንደ ወር ይቅርታ አጋጣሚ ደንባር እሱ ይቅርታ ያኛው ስድብ እንደዚህ አይደረግም ሲጀመር ይቅርታ ካለ ይቅርታ ነው በቃ ምንድነው ደንባራ ተመላለሱ አረ ሊፋጠፈጡ ነው አታውቅኝም አላውቅም ያ እንደዚህ አይነት ስድብ አጋጣሚዎችም ለጸብ የሚያበቃበት ምክንያት ያለን አይመስልም ለሱም ደግሞ ይቅርታ ጠይቄ ነበር አልፈራም እንጂ ፈሪ በሆነ እንኳን ይሄ ንቀት የቀላቀለው ስድብ ብቻውን ፍርሃትን አሸንፌ እንድጣላ ያስገድደኝ ነበር ግን ደግሞ የሰው ልጅ ጥፋትና የጸጸት መንገድ ሁሉ የሰከንዶች ትዕግስት ማጣት ውጤት ነው ብዬ አምናለሁ ካልተመካከርን በቀር ማን እንደሚረታ ማን አናውቅ ምን ቻልክ ሆስፒታል ያልፍም ምን አይለኛውን ምን ጉልበት አለ ሰው ወይ አታጣቀው ምንም የምታውቀው ነገር የለም የሚፈጠረው ወይ እስር ቤት ነው ወይ ሐኪም ቤት ነው ሆስፒታል ወይ እስር ቤት ነው እስካሁን የኖርኩበት የጥፋት መንገድ ነው ፍንትዋርጋ ጂሰስ አይ ቲንክ ይሄ ቪዲዮ ለሁላችሁም የተሰራ ቪዲዮ ነው አዩት የምር ሲሪየስሊ አዩት ያተረፍኩት አንዳች ነገር የለም ለተጠቀምኩት አጸያፊ እኔም አይ ቲንክ እየሰማው አብይ ለዚህ ውሳኔ አመሰግናለሁ ጸብ ሁል ጊዜም ቢሆን አማራጭ ስናጣ የምንሰነዝረው የጸጸት መንገድ ነው ኤግዛክትሊ ለትልቁም ነገር ነው የተገናኘነው መጥፎ ትዝታ ሊሆን የሚችል አጋጣሚ ነው ወደ በጎ ታሪክ የቀየርነው ይሄን ያረድና ቋንቋ ካንተ ጋር ብዙ ማራል ስልክ ጎበዝ ይመቻችሁ እንደዚህ ሰው እንደዚህ አይነት ቪዲዮ ይሰራል እግዚአብሔር እንደዚህ ነው እንዳራዳ እንጂ እንደዚህ ነው ቀና ሰው የለም እንደዚህ ነው አይገኝ እሱን ራሱ አስገብ አይገኝም እንጂ ሌትስ ጎ ዋይ ነው እንዲ በቀላል የዳንስ ምን ጨምር እንደ ዛሬ እንደዚህ ነው ምን ይተላል ኦኬ ሆትስፖት አብርቶ ልክ በግሩፕ ሌላ ቦታ ያሉት ሆኖ ከዛ ጀለስ ሌባውና መጣ ልትቀማ ነው ስልክ ወጥቷ በዚህም ወጡ ይቻላል ጨፍሪያው የታበሽ እንደዚህ አይነት አቤት ጉድን ምን እግዚአብሔርን በጣም ይገርሙኝ እኮ አረና ላይክ ሰብስክራይብ አድርጉ ጋይስ ጀለስ ምን እያደረገች ነው መኪናው እረ ጥርስ አከፋፈት ጀለስ ፈርታለች አረ ድምጻ ወጣ
ይቀስማል እንጂ ውሻው ምን አስቦ ነው? ኦኬ ኔክስት ቪዲዮ አለ። ላይክ ሰብስክራይብ ያደረጋችሁ ጋይስ። ዶሮ ይዛለች በኢየሱስ ወይየማን አዙቱ ዋታውኩ ውስጥ ገባሽ እኮ ጀለስ ወጣ በያ። ኔክስት ኦኬ ቪዲዮን ተቸግሬ ነው ወርድ ችግርን የቀመሰ በሰው ችግር አይጨክንም። ኦኬ ስራ ምናምን ይኖራል እንዴ? ከስራ ተባረሬ ነው። ስራ ይኖራል። ያገኘሁትን እሰራለሁ። አንቺ ምንድነው የምትሰሪው? ስራ የለሽም? ያገኘሁትን ነው የምሰራው። ያገኘሽውን ስማታ ሁሉንም ነው የምትሰሪው? ታዲያ የት ነው የምትኖሪው? ተከራይተሽ ነው? ተጠግተሽ ዝም ብለሽ ከሰው ጋር? የልብስ ማጠቢያ ማሽን ነው። ቤት የለኝም ለጊዜው ዝም ብሎ ይቀመጥና ኧረ ከዚህም በላይ ይገባታል። ዋው እግዚአብሔር ሪሊ ይገባታል። ከዚህም በላይ ነው የሚገባት። እግዚአብሔርን እንደዚህ አይነት ሰው አለ። እሷ ከሰው ተጠግታ ግን ደግሞ ለተቸገረ ኢቭን ያላትን እንኳን ይስጠች። ወይ ምን ነው? ኦኬ ሻምሱ ወይ ይቺ ልጅ ሀብታም ልጅ ናት። አነፋፋችንም ንፋላት። የሀብታም ልጅ ናት። አነፋፋችንም ንፋላት። እሺ መጣው። እሺ በደንብ ንፋላት። ንፋልሻለችማ ንፋት ነው ያለኝ። እኔ ምንም ዳድ ነው ያልከኝ። ስራ እኮ አይደለም መንፋት። ግን አንቺ እንደዚህ ደስ ይላል። ተጠቅማለና እንዴ ሻምሱ የተነፋው ሌት አለ የተነፋው ሌት አለ። እህሉ ምን ያሳምከ ያይረው ንፋት አንድ ያልከኝ ንፋት አይደለም መንፋት ነው የምታወራው። ነፋው ደግሞ ምንድነው ፊት እንደዚህ ቀለም በቀለ ንፋት አልከኝ። ላይክ ሰብስክራይብ ጋይስ። እሺ ጀለስ ምን ልታረግ ነው እዚህ የመጣችው? ኦኬ Jesus. I don't Jesus. What are you man? ስልክ ነው ማብሪያ ዳባቸው ተከትሎላ አድርሰሩ። ኦኬ ስማ ቤቢ የማዘሮች ሪያክሽን ኦኬ ከትምህርት ቤት መልስ ወይም ማታ ሳትታጠቡ ልተኙ ስትሉ እንዴት ነው የምቆጣችሁ? እንደዚህ ስትራገጥ ራሱ ሶፋው ላይ ካልሲስ ምንድነው? ጭራሽ ሶፋው ላይ ይሄ አይበቃችሁም? ያይተረው ከዛ በዚህ አልገባ ተግባባ። ኧረ ትወና እግዚአብሔር ታጠዋ እንኳን ትወና ይችላል ልጁ። እግዚአብሔር ተዋና ያደርጉት ትላሽ ወይኔ እነዚህ ደግሞ ይመቻችሁ። እሺ ኦኬ ጨረስ ነው። ለሚትራይ ቪዲዮችን እዚህ ጋር ያበቃል። ኔክስት ቪዲዮ እስክንገናኝ ላይክ ሰብስክራይብ እያደረጋችሁ እንግዲህ ይሄንን ቪዲዮ ቫይራል አውጡት። ከእናንተ የሚጠበቀውን ነገር ፕሊስ አድርጉልኝ። ምንም ቫይራል ይወጣልኝ አይደለም። ኤኒዌይ እናንተ ታቁላላችሁ። በቃ የሶሻል ሚዲያ ነገር የምታስፈልጉት እኛ ሰርተን እንፖስተዋለን። እናንተ አይታችሁ ላይክ ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ፣ ቫይራል ይወጣል። ያ ማለት ግዴታ እናንተ መኖር አለባችሁ ለኔ ሳይዋል። ኔክስት ቪዲዮ እስከገናኝ ግን ላይክ ሰብስክራይብ አድርጉልኝ። ቴንክ ዩ ሶ ማች ስላያችሁልኝ ይሄ ቪዲዮ። ቴንክ ዩ ፎር ዋቺንግ። ፒስ አውት። መቻችሁ